በ5 ደቂቃ ውስጥ ክርስቶስ ለኛ ማን ነው የሚለውን አንድ ሊቅ የተናገረውን ብቻ ልንገራችሁ። እስቲ ክርስቶስ ለኛ ማን ነው በሉ። ወይም ክርስቶስ በነቢያት እንዴት ተሰብኳል የሚለውን አንድ ሊቅ ብቻ የተናገረውን ልንገራችሁ። ሄሬኔዎስ ይባላል። እስኪ በሉ እንደው በሞት እንዳትረሱ፣ ድገሙት፣ ድገሙ። ሄሬኔዎስ በሉ እስኪ። ይሄን እንዳትረሱ። ይሄን የኳስ ተጫዋች ስም ሲሸመድዱ እየዋላችሁ አባታችሁን የማታውቁ ከማይበረ ስላሴ ጥጆች ያነስን። የማይበረ ስላሴ ጥጆች ከ4000 በላይ እናቶችና ጥጆች አሉ። ሄደው ግን የእናታቸውን ጡት ነው እንጂ ሌላ ላም ጡት አይጠቡ። ከጥጃ ብሰን ዛሬ አባቶቻችን አናውቅም። ይሄ ሊቅ ከ130 ዓመተ ምህረት እስከ 202 ዓመተ ምህረት አካባቢ የነበረ የቤተ ክርስቲያን ሊቅ ነው። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት የተናገረና መጽሐፍ ቅዱስን ጠብቆ ያስረከበን አባት ነው ቅዱስ ሄሬኔዎስ። የመጽሐፍ ቅዱስን ስልጣን፣ የቤተ ክርስቲያንን ስልጣን፣ የቅዱስ ትውፊትን አስፈላጊነት ያደረሰን ሊቅ ነው ቅዱስ ሄሬኔዎስ። በተለይ እንግሊዘኛ ነበብን ማለት የምታነቡ ሰዎች መጽሐፍ አለው ልንገራችሁ። አጌንስት ዘ ሄሬሲስ የሚል መጽሐፍ አለው። አንብቡት እስቲ ልብ ካላችሁ ማለት ነው። እንዲሁ ዝም ብላችሁ እዚያ የእንትን ስም እንድትሸመድዱ ከምስቲ ይሄን አንብቡት እስቲ። 5 መጽሐፍት አሉት። አጌንስት ብላችሁ እንደምፈልጋችሁ ፕሮናውንስ አድርጉት፣ ግድ የለም። እኔን የገጠር አድርጉት፣ ይሄን ችግር የለም። ይሄን መጽሐፍ 5 መጽሐፍት አሉት። በይንተ መናፍቃን የሚል ነው። በሁለተኛው ክፍለ ዘመን የደረሰው ነው። አሁን ዛሬ አዲስ ግኝት እንዳገኘ ማንም እየመጣ የሚለፈልፈውን ሁሉ ቅዱስ ሄሬኔዎስ እዚያ ላይ ሁለተኛው ክፍለ ዘመን ላይ መልሶላችኋል። እሱ ላይ እንድታነቡ ልጋብዛችሁና እንዲህ ይላል ቅዱስ ሄሬኔዎስ። ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። አንዴ በሉ። ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ በሉ እስቲ። ማንን ሰበኩ? ክርስቶስን ሰበኩ። እንዴት ብለው ነው የሰበኩት? ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ምን ብለው ነው የሰበኩት? ከመተወልደ እምድንግል፣ ከድንግል እንደተወለደ፣ ወሐመ በዲበ ዕፀ መስቀል፣ በመስቀል እንደታመመ፣ ወርኢዎ ተንሥኦ እምነ ሙታን፣ ከሙታን ተለይቶ እንዳዩት ነቢያት ይህንን አስተምረዋል። እሱ ምንድን ነው? ህሊናሁ ለአብ ፍጹም ቃለ እግዚአብሔር። የአብ ህሊናና የአብ ቃል ነው። እስቲ የአብ ህሊናና የአብ ቃል በሉ። ቃል ከልብ ተለይቶ እንደማይኖር ከአብ ተለይቶ ያልኖረ ከአብ ጋር ቀዳማዊ ነው። ይሄው ክርስቶስ የአብ ቃል የአብ ህሊና ነው ብለው ሰበኩን። ከዚያስ ፈጣሪ ኩሉ ፍጡር ፍጡርን ሁሉ የፈጠረ ወይም ፈጣሪ ኩሎም ፍጡራንን ሁሉ የፈጠረ ነው። ምስለ አብ ወመንፈስ ቅዱስ፣ ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ ነው። ኢየሱስ ክርስቶስ ማን ነው? የአብ ቃል የአብ ህሊና። ኢየሱስ ክርስቶስ ማን ነው? ከአብና ከመንፈስ ቅዱስ ጋር ዓለምን የፈጠረ ማን ነው? እንደሚለው ሄሬኔዎስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለውን መሰረት አድርጎ ነው። ዓለምን የፈጠረ ነው። ገባሪሁ ለሰብ፣ ሰውን ሁሉ የፈጠረ ነው። እሱ ዘተወልደ እምአብ እምቅድመ ኮከበ ጽባህ፣ ከአጥቢያ ኮከብ አስቀድሞ ከአብ የተወለደ የአብ የባህሪ ልጁ ነው። ውእቱ ዘአቀቦ ለኖህ፣ ኖህን የጠበቀው እሱ ነው። ሊቀ አበው በውስተ ሊቃነ አበው፣ የአባቶች አለቃ በአባቶች አለቃ ዘንድ የአባቶች አለቃ እሱ ነው። ሐጋጌ ሕግ በውስተ ሕግ፣ ኦሪት ስትሰራ ሕግ የሰራም እሱ ነው። ሊቀ ካህናት በውስተ ሊቃነ ካህናት፣ የሊቃነ ካህናት ሊቀ ካህናትም እሱ ነው። ዘአቀቦ ለኖህ፣ ኖህን የጠበቀው እሱ ነው። ክርስቶስ ምንድን ነው ብትባሉ የሊቃነ ካህናት ሊቀ ካህናት፣ የአባቶች አባት። ለምሳሌ ፓትሪያርክ ይባላሉ አይደል? ፓትሪያርክ ማለት ምን ማለት? የግሪክ ቃል ነው። ፋዘር ኦፍ ፋዘርስ ማለት ነው። የአባቶች አባት፣ ርዕሰ አበው ማለት ነው። የአባቶች አባት። አባቶች ሊቃነ ጳጳሳት ናቸው። የሊቃነ ጳጳሳት አባት ደግሞ ፓትሪያርኩ ነው። የፓትሪያርኩም አባት ክርስቶስ ነው። የአባቶች አባት የሊቃነ ካህናት ሊቀ ካህናት፣ እግዚ በነገስት የጌቶች ጌታ፣ ንጉስ በመላእክት የመላእክት ንጉሳቸው ማን? ክርስቶስ። የጌቶች ጌታ የነገስታት ንጉስ፣ የአባቶች አባት፣ የሊቃነ ካህናት ሊቀ ካህናት እሱ ኢየሱስ ክርስቶስ ነው። ኖህን የጠበቀው ነው። ኖህ ማለት እረፍት ማለት ነው። ክርስቶስ ምናችሁ ነው ብትባሉ እረፍታችን። ምናችን ነው? ዘመሮ ለአብርሃም፣ አብርሃምን የመራው እሱ ነው። ክርስቶስ ምናችን ነው? መሪያችን ነው። ዘተአስረ ምስለ ይስሐቅ፣ ከይስሐቅ ጋር የታሰረ እሱ ነው። ቤዛችን ነው ማለት ነው።
ከይስሐቅ ጋር የታሰረ ቤዛችን ነው። ዘተሰይጠ ምስለ ዮሴፍ ከዮሴፍ ጋር የተሸጠ እሱ ነው መጋቢያችን ነው ማለት ነው። ዘሃለየ በዳዊት ከዳዊት ጋር የዘመረ እሱ ነው። ምን ማለት ነው? የነቢያት ጌታ የነቢያት የትንቢት ፈጻሚ ነው። እሱ ምን አደረገ? ውእቱ ባሕቲቱ ዘመሐረ ያስተማረ እሱ ብቻ ነው። ወተሰገወም ቅድስት ድንግል ከቅድስት ድንግል ከመቤታችን ሰው ሆነ። ወተወልደ በቤተልሔም በቤተልሔም ተወለደ። ወተጠብለለ በአጽርቅት በጨርቅ ተጠቀለለ። ወተወዲየ ውስተ መቃብር በመቃብሩ ተጣለ። ርይወን ወሎት እረኞች አዩት። አይኮትዎ መላእክት መላእክት አመሰገኑት። ወሰገዱ ሎቱ ሰብአ ሰገል ሰብአ ሰገል ሰገዱለት። አጋሃዶ ዮሐንስ ዮሐንስም አምላክነቱን ገለጠው። ያለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ወአጥምቆ በውስተ ዮርዳኖስ በዮርዳኖስ ተጠመቀ። ወተመከረ በውስተ ገዳም በገዳም ተፈተነ። ወታውቀ ከመ እግዚአብሔር ውእቱ እሱ እግዚአብሔር እንደሆነ ታወቀ። ዲያብሎስን 40 ቀን ተርቦ በማሸነፉ እግዚአብሔር መሆኑ ታወቀ። ወአስተጋብአ ሐዋርያተ ሀቤሁ ሐዋርያትን ወደ እነሱ ሰበሰባቸው። ወሰበከ መንግሥተ ሰማያት መንግሥተ ሰማያትንም አስተማረ። አርወፀ ሐንካሳነ አንካሶችን እግር ሰጥቶ ሰደዳቸው። ወከሰተ አዕይንተ ጉራን የጉራንን ዓይን አበራ። ፈወሰ ድውያነ ድውያንን ፈወሰ። አንሳ ኩሎ ሙታነ ሙታንን አነሳ። አስተርአየ በውስተ ምኵራብ በምኵራብ ተገኝቶ አስተማረ። ወየአምንዎ አይሁድ አይሁድ ግን አልተቀበሉትም። አግብኦ ይሁዳ ይሁዳ አሳልፎ ሰጠው። ወተሰቅለ በስጋ በስጋ ተሰቀለ። ወተቀነወ በዲበ ዕፀ መስቀል በመስቀል ተሰቀለ። ወተገንዘ ተገነዘ። ወሞተ ሞተ። ወተቀብረ ተቀበረ። ወዐርገ ውስተ ሰማያት በሰማያት ወደ ሰማያት አረገ። እምኀበ ተሰባ ከአብ ጋር ተመሰገነ። ንጉሶም ለመላእክት እግዚአ ኪሩቤል አሐዜ ኪሩቤል ኪሩቤልን የሚወስናቸው። ወመራይሆሙ ለሐራ ሰራዊተም እግዚአብሔር የእግዚአብሔርን ሰራዊት መላእክትን የሚመራቸውና በቀጺለ መንፈስ ቅዱስ የሚመራቸው የሚያስተዳድራቸው እሱ ክርስቶስ ነው። ኖላዊሆሙ ለለማሰኑ የጠፉት ሰዎች እረኛቸው። መንሥኤሆሙ ለለኖሙ የሞቱት ያንቀላፉት ትንሣያቸው። ብርሃኖሙ ለለውስተ ጽልመት በድንቁርና በክደት ለተያዙት ብርሃናቸው። መድኃኒቶሙ ለለማሰኑ ለጠፉት አዳኛቸው። መያጢሆሙ ለጽዋን ለተማረኩት ዲያብሎስ ክደት ኃጢአት ለወሰዳቸው እሱ ምናቸው ነው የሚመልሳቸው። ምስካየሆሙ ለምንዱባን የተጨነቁት የተቸገሩት ሁሉ መጠጊያ መራዊ ሀለ ቤተ ክርስቲያን ቤተ ክርስቲያናችን የሚዋሃዳት ንጉሥ ዘላለም ውእቱ ክርስቶስ የዘላለም ንጉሥ እሱ ክርስቶስ